ሰላም #ጤና ቤተሰቦች እንዴት ናችሁ? በዛሬው የጤና ፕሮግራማችን የጠቆረ ብብትን እንዴት ወደ ቦታው መመለስ እንደምንችል የሚረዱንን መላዎች እንነግሮታለን። አብራችሁን ቆዩ። ውድ #ጤና ቤተሰቦች ስለ አብሮነታችሁና ስለምትከታተሉን እያመሰገንን #ጤና እነዚህንና መሰል ቪዲዮዎች በየዕለቱ እንዲያደርሱ ከታች ያለው ሰብስክራይብ የሚለውን ምልክት በመጫን ቤተሰብ ይሁኑ። የብብት መጥቆር ብዙውን ጊዜ ከበሽታ ጋር አይያያዝም። በተለያዩ ምክንያቶች ብብት ሊጠቁር ይችላል። ከነዚህም ውስጥ ጸጉሩን በመናነሳበት ጊዜ ያለ ልክ መፈግፈግ፣ የብብትን ጸጉር ለማንሳት የምንጠቀማቸው ክሬሞች ውስጥ የሚገኙ ኬሚካሎች፣ አየር ያለ ማግኘት፣ በእርግዝና ወቅት የሚፈጠር የሆርሞን መቀያየር፣ ከአልኮል ነፃ ያልሆኑ ዶዶራንቶችን አብዝቶ መጠቀም፣ የሞቱ የቆዳ ሴሎች በቆዳ ላይ ሲጠራቀሙ፣ በህመም ምክንያት የተለያዩ መድኃኒቶችን በተከታታይ የምንወስድ ከሆነ ሊከሰት ይችላል። የብብት ቆዳ በጣም ለስላሳና በቀላሉ ለኢንፌክሽን እና ለሽፍታ የተጋለጠ በመሆኑ የምንጠቀማቸውን ዶዶራንቶችና ክሬሞች በጥንቃቄ ብንመርጥ መልካም ነው። ቢቻል ቤት ውስጥ በመናገኛቸው ነገሮች እንደ ሎሚ ወይም ደግሞ ቶሎ መታጠብ ያሉትን አማራጮች ብንጠቀም የተሻለ ነው። አየር በቀላሉ የማያገኝ የቆዳችን ክፍል በመሆኑ ብብት አካባቢ የሚፈጠሩ ኢንፌክሽኖች በቀላሉ የመዳን እድላቸው አነስተኛ ነው። ለዚህም በተቻለ መጠን ከኬሚካል ነፃ የሆኑ የጽዳት መጠበቂያዎችን ብንጠቀም ተመራጭ ነው። ታዲያ በቀላሉ ቤታችን ውስጥ የምናገኛቸው የጠቆረ ብብትን ሊያስወግዱልን የሚችሉ መላዎችን እንንገሮ። የመጀመሪያው የድንችና የሎሚ ውህድ። ይህንንም ለማዘጋጀት ሁለቱንም በክብ አድርገን መቁረጥ ወይም መክተፍ። ከዚያም መጀመሪያ ላይ በተቆረጠው ወይም በተከተፈው ድንች የጠቆረውን ክፍል በደንብ ማሸት። ቀጥሎም እስኪደርቅ ድረስ ለተወሰነ ሰዓት ካቆየነው በኋላ ለብ ባለ ውሃ መታጠብ። ከዚያም ቀጥለን በተቆረጠው ሎሚ የጠቆረውን ክፍል በደንብ ማሸትና ግማሽ ሰዓት ያክል አቆይቶ መታጠብ። ሎሚ ጥሩ መዓዛ ያለው በመሆኑ መጥፎ ጠረንን ያስወግዳል፣ እንዲሁም ከልክ ያለፈ ላብን ይቀንሳል። ሁለተኛው ስኳርና የወይራ ዘይት። አዘገጃጀቱም 2 የሾርባ ማንኪያ የወይራ ዘይትና 2 ማንኪያ ስኳርን አንድ ላይ በማዋሃድ ውህዱን የጠቆረውን ክፍል መቀባት። ከዚያም ለ15 ደቂቃ ያክል ካቆየነው በኋላ በሙቅ ውሃ መታጠብ። ይህንንም በሳምንት 2 ጊዜ ብናረገው ፈጣን ለውጥን ያመጣልናል። ሶስተኛው የሬት ቅጠል ጄል ነው። የሬት ቅጠል ጄል በውስጡ ባለው አንቲባክቴሪያ ንጥረ ነገር በባክቴሪያ አማካኝነት የሚመጣን የቆዳ ጥቁረትን ለማንጣት ተመራጭ ነው። አጠቃቀሙም ቅጠሉን በመሰንጠቅ ጄሉን ማውጣትና የጠቆረውን የብብት ክፍል መቀባትና ከ10 እስከ 15 ደቂቃ አቆይቶ በውሃ ብቻ መታጠብ። ይህንንም በቀን 1 ጊዜ ለ2 ሳምንት ያህል ብናደርገው ፈጣን ለውጥን ያመጣልናል። አራተኛው የእርድና የሎሚ ውህድ። የእርድና የሎሚ ውህድ በተለያየ ምክንያት የሚወጣ የቆዳ ጥቁረትን ለማስወገድ ይረዳል። አጠቃቀሙም 1 ማንኪያ ማርን ከ1 ማንኪያ የሎሚ ጭማቂና ከትንሽ እርድ ጋር በአንድ ላይ በደንብ ማዋሃድ። ከዚያም ውህዱን የጠቆረውን የብብት ክፍል መቀባትና ለ15 ደቂቃ ያክል አቆይቶ ለብ ባለ ውሃ መታጠብ። ከዚህ ባለፈም በኩከምበር ቆራጭ የጠቆረውን የብብት ክፍል በሳምንት ለ2 ጊዜ ያህል በደንብ ማሸት ፈጣን ለውጥን እንድናገኝ ይረዳናል። ውድ #ጤና ቤተሰቦች ስለተከታተላችሁን እያመሰገንን አስተያየትና ጥያቄ ካላችሁ በኮሜንት ላይ ይጻፉልን። ቪዲዮውን ከወደዱት ላይክና ሼር በማድረግ ለወዳጆ እንዲደርስ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ጤንነትን ተመኘው።